ሰላም ጤና ይስጥልኝ እንደምንሰነበታችሁ ዛሬ እንደተለመደው በሌላ አዲስ ቪዲዮ ተገናኝተናል። ዛሬ እንግዲህ ባለፈው የሰራሁት ቪዲዮ ነበረ እሱ ላይ ኮሜንት አድርጋችሁልኝ ነበረ እሱን ኮሜንት መሰረት በማድረግ አዲስ ቪዲዮ ይዤላችሁ መጥቻለሁኝ። እሱ ምንድነው የተማሪ ኢንሮልመንት እንዴት ማስገባት እንደምንችል አሳየን ብላችሁኝ ነበረ። በዛ መሰረት የተማሪ ኢንሮልመንት እንዴት ማስገባት እንደምትችሉ አሳያችኋለሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ ላለሁ። ተመሳሳይ ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቷን መጫናችሁ እንዳትረሱ። እንዲሁም ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለሌሎች ሼር በማድረግ እንዲማሩበት አድርጉ ላለሁኝ። አሁን በቀጥታ እንዴት የተማሪ ኢንሮልመንት እንደምታስገቡ አሳያችኋለሁ። ሁልጊዜም እንግዲህ እንደምናደርገው ዳታ ሰሚት ለማድረግ ሁልጊዜም የምንገባው ዳታ ሰሚሽን ላይ ነው። ዳታ ሰሚሽን ላይ ከገባን በኋላ ማስገባት የምንፈልገውን ዴታ እዚህ ጋር 3 ዴታዎች አሉ፣ ዴታ ታይፖች አሉ። ኢንስቲትዩሽን፣ ስታፍ፣ ስቱደንት። አሁን ላይ የስቱደንት ኢንሮልመንት ነው የምናስገባው ወይም የተማሪ ኢንሮልመንት እናስገባለን። ኢን ዲስ ኬዝ ስቱደንት ላይ ክሊክ እናደርጋለን። ከዛ በኋላ እንደምትመለከቱት ስቱደንት እዚህ ጋር ኢንሮልመንት የሚለው መጥቶልናል። ስለዚህ ኢንሮልመንት ላይ ክሊክ ካደረግን በኋላ እቺን መጀመሪያ ማየት ያስፈልጋል። ምንድነው የሚለው ፕሊዝ ሜክ ሹር ዳት ኦል ዘ ስቱደንትስ ኢን ዘ አፕሎድድ ፋይል ሃቭ ቢን ኢምፖርትድ ኢንቱ ዘ ስቱደንት ቤዚክ ኢንፎርሜሽን ፈርስት ነው። እዚህ ኢንሮልመንት ላይ አፕሎድ የተደረጉ ሁሉም ተማሪዎች በቅድሚያ የቤዚክ ኢንፎርሜሽን ላይ ኢምፖርት መደረጋቸውን አረጋግጡ ነው የሚለው። ስለዚህ ምንድነው ከዚህ የምንረዳው ኢንሮልመንት ከመሙላታችን በፊት ሁልጊዜም ቤዚክ ዴታ መሞላት እንዳለበት ነው የምንረዳው። ቤዚክ ዴታ ሳንሞላ ወደ ኢንሮልመንት አንገባም ማለት ነው። ስለዚህ ቤዚክ ዴታ ጥንቅቅ አድርገን ከሞላን በኋላ ኢንሮልመንት ላይ መተን ኢንሮልመንት እንሞላለን ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ቴምፕሌቶች አሉ። ኤምፕቲ ቴምፕሌት እንግዲህ ከዚህ በፊት ምንም ያልተሞላ ባዶ ነው። ስለዚህ ይሄን ክሊክ አድርጋችሁ እንደ አዲስ መሙላት ከፈለጋችሁ ነው ይሄንን የምታወርዱት። እዚህ ጋር ኢንክሉዲንግ ቤዚክ ዴታ ቴምፕሌት የሚለው ግን ከዚህ በፊት ቤዚክ ዴታ ሞልታችኋል። እነዛን ተማሪዎች ምንድነው የሚያመጣልን ማለት ነው፣ ቤዚክ ዴታቸውን ያመጣል። ለምሳሌ አይዲ ነምበር ይሰጣቸዋል አፕሩቭ ከተደረጉ ማለት ነው። ከዛ ፉል ኔማቸውን ያመጣልናል ማለት ነው። ከዛ በኋላ የተቀረውን ኢንፎርሜሽን እኛ ራሳችን እንሞላለን ማለት ነው። ስለዚህ አሁን ምንድነው የምናደርገው ደብል ክሊክ እናደርግና ቴምፕሌቱን እናወርዳለን። ከዛ ኪፕ እንበለው። ሁልጊዜም እንደምናደርገው እዚህ ፋይል ውስጥ ከገባን በኋላ እዚህ ጋር ተመልከቷት ስቱደንት ኢንሮልመንት የምትላለች። ሁልጊዜም ምን ማድረግ አለብን፣ ራይት ክሊክ ከተጫን በኋላ ፕሮፐርቲስ፣ ከዛ አንብሎክ፣ ከዛ በኋላ አፕላይ እንልና ኦኬ እንላለን ማለት ነው። ከዛ ምንድነው ደብል ክሊክ አድርገን መክፈት ነው። እኔ ከዚህ በፊት የሞላሁት የትምህርት ቤቱ ሃሚልቶን ነው። በነገራችን ላይ እንድታውቁልኝ የምፈልገው እዚህ ቴምፕሌት ላይ የሚሞሉ ዳታዎች በሙሉ ትምህርት ቤቱን የሚወክሉ አይደሉም። እናንተን ለማስተማር ለማሳየት የተጠቀምኳቸው ዳታዎች ናቸው። ይሄንን ከግንዛቤ እንድትወስዱልኝ እፈልጋለሁ። ከዛ በኋላ ምንድነው የምናደርገው እንዳንረሳው ሁልጊዜም ሪኔም ማድረግ ያስፈልጋል። ገብተን ከመሙላታችን በፊት ፋይሉ እንዳይጠፋብን ሪኔም አድርገን እኛ በምንፈልገው ወይም ደግሞ በትምህርት ቤታችን ስም ሪኔም ወይም ደግሞ የትምህርት ቤታችን ስም መስጠት የግድ ይላል። ስለዚህ እኔ እዚህ ጋር ምንድነው ያደረኩት ስቱደንት ኢንሮልመንት ቴምፕሌት ሃሚልቶን ብዬ ነው። ስለዚህ አሁን ሃሚልቶን የተማሪዎች ኢንሮልመንት ነው፣ በዚህ አስታውሰዋለሁ ማለት ነው። እናንተ ግን ሁልጊዜም ምን ማድረግ ያለባችሁ ራይት ክሊክ ካደረጋችሁ በኋላ ሪኔም አድርጋችሁ የራሳችሁን ስም ትሰጣላችሁ ማለት ነው። ከዛ ደብል ክሊክ አድርገን እንክፈተው። በዚህ መልኩ መጥቶልናል። እንደምትመለከቱት አያችሁ ኢንክሉዲንግ ቤዚክ ዴታ የሚለውን ማውረዳችን የተማሪዎቹ አይዲ እዚህ ጋር ተቀምጧል፣ ፉል ኔማቸውንም እዚህ ጋር አስቀምጦልናል ማለት ነው። ስለዚህ ሲምፕሊ ሌላውን ዴታ በመሙላት ዳታ ኢንስፔክት አድርገን ሴቭ ካደረግን በኋላ አፕሎድ ማድረግ ነው። ስለዚህ አሁን ዳታውን እንሞላለን። እኔ የመጀመሪያዋን ተማሪ ዳታ እዚህ ጋር እንዴት እንደሚሞላ አሳያችኋለሁኝ። ከዛ በኋላ በራሴ እነዚህ አምስቱንም ተማሪዎች ዴታ የሞላሁት ስላለ እሱን መጨረሻ ላይ አፕሎድ እናደርጋለን። እናንተን ለማሳየት ግን
እቺን የመጀመሪያዋን ተማሪ ዴታ እንሞላለን። ከዛ በፊት ግን እዚች ጋር የምትመለከቷትን ኢኔብል ኮንተንት የምትለዋ ምን እንደሆነች ወደ መጨረሻ አካባቢ ላይ አሳያችኋለሁ። ስለዚህ ሳትርቁ ወይም ደግሞ ሳታሳልፉት በትክክል ቪዲዮውን ተመልከቱ ማለት ነው። አሁን የመጀመሪያዋን ተማሪ ዴታ እንሙላ። እዚህ ጋር የመጀመሪያዋ ተማሪ ከዲጋ አሊ መሐመድ ትባላለች። እሷን ምንድነው የአድሚሽን ካቴጎሪዋን እንሞላለን። በመጀመሪያ እዚህ ጋር አድሚሽን ካቴጎሪ ላይ የመጀመሪያውን እንሞላለን ማለት ነው። ከዛ ቀጥለን አድሚሽን ሞዳሊቲ እያል እንሄዳለን። ከዛ በፊት ግን እዚች ጋር እንምጣና ኢንስትራክሽን ምንድነው፣ ዴታ ምንድነው፣ ቬሪፊኬሽን ሪዘልት ምንድነው፣ ሊስት ቫልዩ ሊስት ምንድነው የሚለውን አጠር አድርጌ ልንገራችሁ። ኢንስትራክሽን ማለት ትእዛዝ ነው። ሶ እዚህ ጋር ለምሳሌ ስቱደንት አይዲ ላይ ምንድነው የምንሞላው፣ እዚህ ጋር ዳታ ዲስክሪፕሽኑ አለ። ዳታው ምን አይነት ዳታ እንደሆነ እዚህ ጋር ወይም ደግሞ ምን አይነት ዳታ መሞላት እንዳለበት እዚህ ጋር ተገልጿል ማለት ነው። ሳምፕል ዴታዎች ደግሞ አሉ እዚህ ጋር እንደምትመለከቱት። ለምሳሌ አሁን እዚህ ጋር በቁጥር ነምበር ከጠይቋችሁ ሁልጊዜም በምንድነው በቁጥር በአሃዝ መስጠት አለባችሁ ማለት ነው። ነምበር ብሏችሁ በዚህ መሞላት በአሃዝ መሞላት ያለበት በሌላ በወርድ ወይም በቃላት የምትሞሉ ከሆነ ምናልባት ላይቀበላችሁ ይችላል። ስለዚህ ኢንስትራክሽን የምንለው አሞላሉ እንዴት ምን ይመስላል የሚለውን ሪፈር የምናደርግበት ነው። ዳታ ደግሞ የተማሪዎቹ መረጃ የሚሞላበት ነው። ቬሪፊኬሽን ሪዘልት የምንለው ዳታውን ከሞላን በኋላ ዳታ ኢንስፔክሽን ወይም ደግሞ ዳታ ኢንስፔክት የምትለውን ክሊክ ስናደርግ ኢረር ካለበት ስለማያሳልፈን እዚሽ ጋር ነው የሚገባው። ቬሪፊኬሽን ሪዘልት ላይ ይገባል። ስህተት ያለበትን አክሽን አለ ሞዲፋይ አድርጉ ይላችኋል። ሞዲፋይ የሚለውን ክሊክ ስታደርጉ ወይም ደግሞ በስህተት ወደ ተሞላው መረጃ ይወስዳችሁና እዛ ላይ ታስተካክላላችሁ ማለት ነው። ቫልዩ ሊስት እንግዲህ እያንዳንዷ የምንሞላት ዴታ እዚች ውስጥ ባለችው መሰረት ነው የምትሆነው። ከዚች ውስጥ ከዚህ በፊት ምናልባት አሁን አፕዴት የተደረጉ መረጃዎች ሊኖሩ ይችላሉ። እነዛ ሲጨመሩ እዚህ ላይ እነሱም ያካትቷቸዋል ማለት ነው። አሁን ላይ ግን በዚች መሰረት ብቻ ነው የምንሞላው። ከዚች ውጪ ያለ ለምሳሌ ኢንስትራክሽናል ላንጉጅ ሌላ ላንጉጅ አይቀበለንም ማለት ነው። እዚች ላይ ካለችው ምንድነው መስፈርት ውጪ ሌላን አይቀበለንም ማለት ነው። ሶ ቫልዩ ሊስት የምንለው ይሄን ነው። ስለዚህ አሁን ወደ ዳታው እንምጣና የመጀመሪያዋን ልጅ እንሙላ። ከዲጋ አሊ መሐመድ አድሚሽን ካቴጎሪዋን ሴሌክት እናደርጋለን። አድሚሽን ካቴጎሪ ምንድነው? choose whether the student is newly admitted to the institution or school, existing student or readmitted student ነው ማለት ነው። ለምሳሌ ተማሪው እንደገና የገባ ተማሪ ሊሆን ይችላል፣ አዲስ የተመዘገበ ሊሆን ይችላል። እሱን የምንሞላበት ነው። in this case ያስመርጠናል። ኒው ኢንትራንት የሚላለ ፕሮሞትድ አዲስ የገባ ያለፈ የተዘዋወረ ሪአድሚትድ የሆነ ደግሞ የገባ ማለት ነው። የደገመ ከሌላ ትምህርት ቤት የተዘዋወረ ትራንስፈር የሚለው ላይ ክሊክ እናደርጋለን። የደገመ ከሆነ ሪፒተርስ፣ ሪአድሚትድ ላይ ደግሞ ከእንደገና ዳግም የገባ፣ ፕሮሞትድ ያለፈ፣ ኒው ኢንትራንት አዲስ የገባ ብለን መርጠን እናስገባለን። ስለዚህ እዚህ ጋር ልጅቷ ሁለተኛ ክፍል ነበረች ወደ 3 አልፋለች ብለን ብናስብ ፕሮሞትድን በላት። እዚች ጋር እንደምትመለከቱት ድሮፕ ዳውን ሜኑ አለች። እሷ ምንድናት? አማራጭ መኖሩን የምታሳየናት ማለት ክሊክ ስናደርግ እንደዚህ አይነት ምልክት ካለ አማራጭ አለ ማለት ነው። ሲምፕሊ ደግሞ በራሳችን ዝም ብለን የምንሞላው ቦታ አለ ማለት ነው። ለምሳሌ እዚህ ጋር ነምበር ኦፍ ቴክስት አሁን የለውም። ስለዚህ ቁጥሩን እናስቀምጣለን ማለት ነው። በራሳችን እንሰጠዋለን ማለት ነው። ሶ አድሚሽን ሞዳሊቲ እዚህ ጋር አስቀምጦልናል። ምንድነው ልጁ ወይም ደግሞ ልጅቷ ሬጉላር ናት፣ መደበኛ ተማሪ ናት፣ የማታ ናት፣ ዲስታንስ ናት የሚለውን የምንሞላበት ነው። ስለዚህ in this case ሬጉላር ነው እንበለው። ሬጉላር ናት እንበላት። እዚህ ጋር ደግሞ ግሬድ ሌቭል ስንተኛ ክፍል ነች? እንዳልኳችሁ ሁለተኛ ክፍል ከሁለት ወደ 3 አልፋለች። ሶ 3ኛ ክፍል ናት ብለን እንሰብ። ሴሌክት ሴክሽን፣ ሴክሽኗ የት ነው? ኤ ነው ቢ ነው የሚለውን የምንመርጥበት ነው። እዚህ ጋር ደግሞ ምንድነው ናቹራል፣ ይሄንን እንለፈው ምክንያቱም እዚህ ከ1 እስከ 3 እንደዚህ አይነት እንትን ስለሌለ ማለት ነው። ይሄንንም እናልፈዋለን። career and technical education ይሄ ለምንድነው? እዚህ ጋር ኢንስትራክሽን ላይ አሁንም ግር ካላችሁ ወደዚህ ነው መምጣት ያለባችሁ። እዚህ ጋር ትንሽ ክሊር አድርግላችሁ። ምንድነው የሚለው education stream ምንድነው የሚያመላክተው? it indicates the education stream
the student is admitted ልጁ የገባበት የኤጁኬሽን ስትሪም ነው የሚያመላክተው ማለት ነው። so in this case to be filled only for students admitted to grade 11 and 12 ነው የሚለው 11 እና 12ኛ ክፍል ለገባ ነው ናቹራል ወይም ሶሻል ብለን የምንመርጠው። ተግባባን? ከዛ ውጪ አንመርጥም ማለት ነው። ምክንያቱም ፕራይመሪ ስኩል ላይ ናቹራል እና ሶሻል ተብሎ ስለማይለይ ማለት ነው። ስለዚህ ይሄንን እናልፈዋለን። ካለፍነው በኋላ number of textbooks የሚለውን ምንድነው provide the total number of textbooks the student has ነው የሚለው only official textbooks will be considered ነው የሚለው። እዚህ ጋር ምንድነው ተማሪው እጁ ላይ ያለው አጠቃላይ መጽሐፍ ስንት ነው የሚለውን ምን ሞላበት ነው። መጽሐፉ ደግሞ ምን መሆን አለበት? ኦፊሻሊ ሪኮግናይዝድ የሆነ መሆን አለበት። ለምሳሌ ከትምህርት ጽሕፈት ቤት የተቀበልናቸው ምን መሆን አለባቸው ማለት ነው? የመማሪያ መጽሐፍ፣ የተማሪ መጽሐፍ መሆን አለባቸው ማለት ነው። እዚህ ጋር የሚለው ይሄንን ነው። ሌላ ለምሳሌ ጋይድ ሊሆን ይችላል ምናምን እሱን አንሞላም። ስለዚህ ኦፊሻል የሆኑ ቴክስት-ቡኮችን እናስገባለን ማለት ነው። ስለዚህ ስንት ነው ልጅቷ? ለምሳሌ 6 ነው የተቀበለችው ብለን ብናስብ 6 እንሙላ። ሜይን ኢንስትራክሽናል ላንጉዌጅ የሚማሩበት ቋንቋ ምንድነው ነው? አፋርኛ ነው? አማርኛ ነው? ምንድነው የሚለውን እንሞላበት ነው። ስለዚህ እዚህ ጋር እኛ in this case አፋር ክልል ስለሆነ አፋር አፍ የሚለውን ክሊክ እናደርጋለን። participation in school feeding ገባለ ወይ? ካለ አለ፣ ካለ yes፣ ከሌለ ደግሞ no እንለዋለን። so in this case እኛ yes ብለን እንለፍ። እዚህም ጋር እንደዚሁ yes ብለን እናልፋለን። ይሄ ምንድነው? ፉድ ሬሽዮ ሆም ቴኪንግ ነው። ወደ ቤት የሚወስዱት ምግብ አለ ወይ ነው። ካለ yes ነው፣ ከሌለ no እንለዋለን ማለት ነው። እንደነገርኳችሁ ይሄ ዳታ የትምህርት ቤቱን ዳታ አይወክልም። እኔ ለእናንተ ለማሳየት የሞላሁት ዳታ ነው። ስለዚህ yes ብለን እንለፍ። number of meals per week በሳምንት ውስጥ ስንት ጊዜ ነው የሚመገቡት የሚለውን የምንሞላበት ነው። in this case 5 ብለን እንስጠው። ሶ ይሄንን ካጠናቀቅን በኋላ ወደ እቺን ምን ማድረግ አለብን ማለት ነው? ኢኔብል ኮንተንት ማድረግ አለብን ማለት ነው። ይሄንን ኢኔብል ካላደረግነው እንዳለ የሞላነው ነገር አይሰራም ማለት ነው። ስለዚህ ኢኔብል ኮንተንት እንለዋለን። ከዛ በኋላ ዳታ ኢንስፔክት እናደርጋለን። ስለዚህ አሁን ምን አለ ማለት ነው? ኢሌጋል ዳታ ኤግዚስትስ ፕሊዝ ቬሪፋይ ኤንድ ሞዲፋይ ይላል። እንደውም ጥሩ ነው ይሄ አጋጣሚ። ስለዚህ ኦኬ እንለዋለን። ይሄ ለምን እንደመጣብኝ ልንገራችሁ። እንደምትመለከቱት እዚህ ጋር ዳታ የነዚህ ሁሉም ተማሪዎች መሞላት አለባቸው ነው። ስለዚህ አያችኋ እዚህ ጋር የዘረዘርናቸው ተማሪዎች ካሉ የግድ መሞላት ስላለበት ማንዴቶሪ ስለሆነ አላሳለፈኝም ማለት ነው። እዚህ ጋር አላሳለፈኝም ማለት ነው። እዚህ ጋር ኮከብ ያለባቸው ማንዴቶሪ ናቸው፣ መሞላት አለባቸው። ስለዚህ ማለፍ አልችልም ማለት ነው ሳልሞላ። አሁን ያንዷን ብቻ ሞልቼ ዳታ ኢንስፔክት ስለው ኢሌጋል መሆኑን አስቀምጣልኝ ማለት ነው። ስለዚህ እቺ ኮከብ ያለባት መረጃ መሞላት አለባት፣ ካልሆነ አያሳልፈንም። ቀደም እንዳልኳችሁ እቺን የመጀመሪያዋን ተማሪ የሞላሁት እንዴት እንደሚሞላ ለማሳየት ነው። እኔ ግን የሞላሁት ዳታ ስላለ እሱ ጋር ገብቼ እና አብረን እናያለን ማለት ነው። እዚህ ጋር እንደምትመለከቱት ስቱደንት ኢንሮልመንት ቴምፕሌት ሃሚልቶን የሚል አለ። እሱን ክሊክ አድርገዋለሁ። እዚህ ጋር ተመልከቱ፣ ስቱደንት ኢንሮልመንት ቴምፕሌት ነው የሚለው። እዚህ ጋር ሃሚልቶን የሚል አለ። እዚህ ጋር ተሞልቷል። ስለዚህ አሁን እነዚህ ሁሉም ስለተሞላ ምንድነው ማድረገው? ኢኔብል ኮንተንት ለውና ዳታ ኢንስፔክት አድርገው በትክክል ስለተሞላ all the data has been verified and passed the inspection, please submit it in the system ነው የሚለው። ሁሉም ዳታዎች ቬሪፋይ ተደርገው ስላለፉ ኢንስፔክሽኑን ስላለፉ ወደ ሲስተሙ አስገቡት ነው የሚለው። ስለዚህ ኦኬ እንልና ሴቭ እንለዋለን። ሴቭ ካልን በኋላ ወዴት ነው የምንመጣው? ቀጥታ እዚህ ውስጥ እንገባና ምን እናደርጋለን? ክሊክ ቱ አፕሎድ the data file የሚለው ላይ ክሊክ እናደርጋለን። ከዛ በኋላ ዳውንሎድ ላይ እንገባና እዚች ከሃሚልቶን የምትለዋን ክሊክ አደርጋለሁ። ከዛ ኦፕን እለዋለሁ። ከዛ ስቱደንት ኢንሮልመንት ቴምፕሌት ሃሚልቶን የሚል አምጥቶልኛል። ስለዚህ ምንድነው ማድረገው? ኔክስት እለዋለሁ። አፕሎድ ሰክሰስ ይለኛል። ስለዚህ እዚህ ላይ አፕሎድ አድርጎልኛል ማለት ነው። ስለዚህ አሁን ኤረር 0 ነው፣ ዲፕሊኬት
0 ነው። ስህተትም የለውም የተደጋገመም የለውም። ሶ ምን አደርገዋለሁ? ኔክስት እለዋለሁ ማለት ነው። እዚህ ጋር ምን ይላል? ኮንግራቹሌሽንስ ዩ ሃቭ ኮምፕሊትድ ዴታ ኢምፖርት ፕሊዝ ሰብሚት ዘ ዴታ ፎር ሱፐርቫይዘር ሪቪው ነው የሚለው። ስለዚህ ዳታችን ሙሉ በሙሉ ተጠናቆ ኢምፖርት ተደርጓል ነው። ስለዚህ ለሱፐርቫይዝ እንዲደረግ የሱፐርቫይዘር ሪቪው እንዲደረግ ሰሚት አድርጉት ነው የሚለው። ስለዚህ አሁን እናደርጋለን እዚህ ጋር በጥንቃቄ ቼክ ካደረግን በኋላ እናደርጋለን ሰሚት ኦል እንለዋለን። ሰሚት ኦል እንለዋለን። so should all of them be submitted for review ይላል። yes እንበለው። ስለዚህ ሰሚት አድርገናል ማለት ነው። እዚህ ጋር ወደ ትምህርት ቤቱ አካውንት ከገባን በኋላ ሰሚሽን ስታተስ ላይ ገብተን ስቱደንት ሰሚሽን የሚለውን ክሊክ እናደርጋለን። ሶ እዚህ ጋር ምንድነው አፕሩቭድ ተደርጎልናል። ስለዚህ አፕሩቭድ መደረጋቸውን በዚህ መልኩ አፕሩቭድ አድርጎ ያመጣልናል ማለት ነው። መጀመሪያ ላይ ምናልባት ሊያመጣላችሁ የሚችለው ምንድነው አዌይቲንግ እንደዚህ ባዶ ሊያደርግባችሁ ይችላል። እቺ እዚህ ጋር ሁልጊዜም ፊልተር ነች። ስለዚህ እዚህ ጋር ገብታችሁ የምትፈልጉትን ዴታ ፊልተር አድርጋችሁ ማውጣት ትችላላችሁ። ስለዚህ አሁን እዛ ጋር አፕሩቭ ተደርጎልናል። እዚህ ጋር አፕሩቭ የሚለውን ክሊክ ስናደርግ የተማሪዎች ኢንሮልመንት አፕሩቭ መደረጉን የሚያሳይ ያመጣልናል ማለት ነው። ስለዚህ በዚህ መልኩ የተማሪዎችን ኢንሮልመንት ማስገባት እንችላለን ማለት ነው። ስለዚህ ለዛሬ ያስኩላችሁ ይሄን ይመስል ነበረ። ስለተከታተላችሁኝ በጣም አመሰግናለሁኝ። አሁንም እንደ ሁልጊዜው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም ተመሳሳይ ቪዲዮ እንዲደርሳችሁ የደውል ምልክቷን መጫናችሁ እንዳትረሱ። ኮሜንትም አድርጉልኝ። ምናልባት ይሄን እንሰራለን ብላችሁ ኮሜንት ላይ ጻፉልኝ። ስለዚህ ከዚህ በፊትም የሰራኋቸውን ቪዲዮዎች ዲስክሪፕሽን ላይ አስቀምጥላችኋለሁኝ። እነሱን ክሊክ በማድረግ መመልከት ትችላላችሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። አስተማሪ ነው ብላችሁ ካሰባችሁ በእርግጥ እኔም አምናለሁኝ ያስተምራል ብዬ። ስለዚህ ለሌሎች ሼር በማድረግ እንዲማሩበት አድርጉ። በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።